አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። የሆነ በጣም ብዙ ሺህ ብር ልብስ ይገዛል። ህዝቡን እንዲህ ጉሮሮን አንቆ መኪና ይገዛል። የብልጽግና ወንጌል ተብሎ በስም የተጻፈ የለም። እግዚአብሔርን ደስ ማሰኘት፣ ህዝብን ደስ ማሰኘት አለ። ህዝብ ሲፈልግ አኩርፎ መሄድ ይችላል። ሰዎችን ወደ ብር ሳይሆን ወደ ፈውስ ሳይሆን ወደ ሆነ ነገር ሳይሆን ወደ ኢየሱስ ከትላንት ይልቅ ማስጠጋትና ለመስጠጋቱ ቼክ ይደረጋል ማለት ነው። ኢየሱስ እግዚአብሔር እሱ ኦርቶዶክስም ይላል፣ ካቶሊክም እንደዛው ነው። ካቶሊክ እግዚአብሔርና ኢየሱስ ነው እንጂ የሚለው ሌላ የማንን ስም ይጠራል? አላህ አይልም። የዛሬ 8 ዓመትም ስትመጣ ስለሱ ብቻና ብቻ መሰማ ከሆነ መካነ ኢየሱስ ጥምቀት አታጠምቅም እኛ እናጠምቃለንና ይወጣና ከመካነ ኢየሱስ ወጥቶ አጥማቂት መጥምቃዊት ምናምን ቤተክርስቲያን ብሎ ይከፍታል። የብልጽግና ወንጌል ተብሎ በስም የተጻፈ የለም። ያለው ወንጌል በስሙ ተጠርቷል። የእግዚአብሔር ወንጌል፣ የክርስቶስ ወንጌል፣ የመንግስቱ ወንጌል፣ የጸጋው ወንጌል፣ የክብር ወንጌል፣ የዘላለም ወንጌል እንደዚህ በሚል ተጠርቷል። የብልጽግና ወንጌል የሚል ባይብል ውስጥ የለም። ቸርቾች ታዲያ ለምንድን ነው የብልጽግና ወንጌል ማለት? እንግዲህ የሆነ ኢየሱስን ስታምን ትበለጽጋለህ ብቻ የሚል ትምህርት መጥቶ ይሆናል አላቅም። ግን ትበለጽጋለህ የሚሉትን ተጠግቼ ሳይ ኢየሱስን ስታምን ትድናለህ ይሉና ከዳንከ በኋላ ደግሞ ሁሌ ብር ታገኛለህ የሚል ትምህርታቸው። መዳን ላይ ችግር የለም፣ ግን ኢየሱስ በህይወት ላይ በሰው ህይወት ላይ የሚያመጣው ነገር ሁሉ ጊዜ ከመዳን ቀጥሎ ብር ነው። ስለዚህ የቸርቿ አይወላችሁ አንድ ትምህርት በቤተክርስቲያን አንድን ማህበር የሰማይን ትኩረት የሚስብ ማህበር የምታረገው የህዝብን አይን አይደለም፣ የሰማይ እግዚአብሔርን ደስ ማሰኘት። ህዝብን ደስ ማሰኘት አለ። ህዝብ ሲፈልግ አኩርፎ መሄድ ይችላል። እግዚአብሔርን ብቻ ደስ ለማሰኘት ከፈለግ የዛ ቤተክርስቲያን ማህበር ወይም ጉባኤ ትምህርቶች፣ መልእክቶች፣ ጸሎቶች፣ የትኛውም ነገር ሰዎችን ወደ ብር ሳይሆን ወደ ፈውስ ሳይሆን ወደ ሆነ ነገር ሳይሆን ወደ ኢየሱስ ከትላንት ይልቅ ማስጠጋትና ለመስጠጋቱ ቼክ ይደረጋል ማለት ነው። ሰዎችን ወደ ኢየሱስ ሞር አስጠግቷል። ከሁሉ በላይ ያ እንዳለ ሆኖ የአንድ ቤተክርስቲያን ዋና ትምህርት የዛሬ ዓመትም ስትመጣ ማለት የዛሬ 8 ዓመትም ስትመጣ ማለት ኢየሱስ እና ኢየሱስ ብቻ በኢየሱስ የሆነ ነገር አይደለም። ኢየሱስ ላይ ካተኮረ መሰረቱ ጤናማ ነው። በአንድ ጥቅስ ላስረዳችሁ። ኢየሱስ እንዲህ አለ፣ ሰዎች ስለኔ ምን ይላሉ ብሎ ጠየቀ። ለምን ይህን ጥያቄ ጠየቀ ሲባል ጉባኤ ወይም ማህበር ለመሰብሰብ ፈለገ። ጥያቄው የተጠየቀው ከማህበር ጋር በተገናኘ ማህበር መሰብሰብ ፈለገ። በግሪክ ቋንቋ ኤክሌሲያ፣ በአማርኛ ማህበር፣ በግዕዝ ጉባኤ መሰብሰብ ፈለገ። ከዛ ምንድን ያለው ለመሰብሰብ ሲል በሌላ ጉዳይ አይደለም፣ ማህበር ጉባኤ ለመሰብሰብ ሲል ሰዎች ስለኔ ምን ይላሉ? እሱ ጥያቄና መልሱ ከማህበር ጋር የኢየሱስ ማህበር ነው ወይስ የፓስተሩ ማህበር ነው ወይስ የሆነ ኮንግሪጌሽን ነው? ምንድነው? በምን እናውቃለን ያን ማህበር? ኢየሱስ እግዚአብሔር እሱ ኦርቶዶክስም ይላሉ፣ ካቶሊክም እንደዛው ነው። ካቶሊክ እግዚአብሔርና ኢየሱስ ነው እንጂ የሚለው ሌላ የማንን ስም ይጠራል? አላህ አይልም እኮ። ኦርቶዶክስ እኮ አላህ አይልም፣ እግዚአብሔር ኢየሱስ እና የጌታ ማህበር መሆኗን በምን እናውቃለን ሲባል ዋነኛ ማህበሩ የሚሰበሰብበት ዶክትሪን የኢየሱስ ማንነት የሚል ትምህርት፣ ህብረት፣ ጸሎት፣ መልእክት የዛሬ 8 ዓመትም ስትመጣ ስለሱ ብቻና ብቻ መሰማ ከሆነ ከዛ ምን አለ? ስለኔ ምን ይላሉ? አሁን እዛ ጋር እንደው ኢየሱስም ብሎ ጥያቄ ጠየቀና እነሱ ይመለሱ ይመስላቸዋል። ኢየሱስ ያለው ማህበር ስለመመስረት ሰዎች ስለኔ ምን ይላሉ አለ። ስለ ሰው ልጅ ምን ይላሉ አለ? ኤልያስ ነው፣ ምንትስ ነው፣ ነብይ ነው፣ እናንተስ ማን ትሉኛላችሁ? ስምዖን ጴጥሮስ ተነሳ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ እንዲህ አለው፣ አንተ ጴጥሮስ ነህ፣ ድንጋይ ነህ። እኔ ግን በዚች አሁን በተናገርካት ጴጥሮስ አንተ ነህ፣ እቺ ግን ጴጥሮስ አይደለችም፣ ጴጥራ ነች። አንተ ጴጥሮስ ነህ፣ ዝም ብሎ ድንጋይ፣ ይሄ ተፈልጦ የሚካበው ድንጋይ ቤት ለመስራት። አሁን የተናገርካት ቃል ግን ጴጥራ ነች። ሳምንት የሚወጣው ሰው መቀጣጠል፣ የሚቀጥለውም መቀጣጠል፣
መቀጣጠል ላይ የተመሰረተ መቀጣጠል የሚል ዶክትሪን ላይ መሰረተ ማህበሩ ጉባኤው ስታዩ ኢየሱስ ነው የሚጠራው መዝሙሩ ዘሴም ነው ዶክትሪኑ መቀጣጠል የሚል በእንደዚህ አይነት ትምህርት ላይ ማህበር አይሰበሰብ ሌላው ደግሞ እንዲላል መካነ ኢየሱስ ጥምቀት አታጠምቅም እኛ እናጠምቃለንና ይወጣና ከመካነ ኢየሱስ ወጥቶ አጥማቂት መጥምቃዊት ምናምን ቤተክርስቲያን ብሎ ይከፍታል ከዛስ ትምህርቱ ስለ ጥምቀት ነው ጥምቀት ያድናል ጥምቀት ወሳኝ ነው አሁን እንዘምራለን ተጠምቅ ያለው የሚል መዝሙር ትንቢቱ ጥምቀት የሚባል ትምህርት አለ ባይብል ውስጥ አዎ ጥምቀት ላይ ግን ወይም ጥምቀት በሚል ዶክትሪን ላይ ምን አይሰበሰብም ማህበር አይሰበሰብም መሰረት መሆን አይችልም ጥምቀት ሌላው ይወጣና ደግሞ ምንድነው እዚህ ሁሉ ጊዜ ኢየሱስ ብቻ ነው የሚባለው ምናምን የኢትዮጵያ ሕዝብ በድህነት እያለቀ ነው እና ትበለጥጋለህ ይሳካልሃል እና መባረክን ምናምን በዚህ በቁሳቁስ ላይ መሰርተዋል አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል እዚህ ላይ ወርቅ ያስራል የሆነ በጣም ብዙ ሺህ ብር ልብስ ይገዛል ህዝቡን እንዲጉሮሮና አንቆ መኪና ይገዛል ከዛ ተከታዮቹ አገልጋዮቹም ያንን ይቀጥላሉ ፕሮስፐሪቲ ጎስፔል ያልከው ይሄ ነው ይቀጥላሉ ህዝቡም እንደነሱ ለመሆን ይበላል መቼስ አይበላም ይበላል ይበሉታል ስለዚህ ምን ይሆናል ማለት ነው ነጋ ጠባ መልእክቶቹ ትምህርቶቹ በሰው አእምሮ ውስጥ የሚገባው ነገር ሁሉ ምን ይሆናል ኢየሱስን በማመን ምን መሆን ኑሮን መቀየር ኢኮኖሚን መለወጥ በሁሉ ነገር ውጤታማ በመሆን ቤት ስለመስራት ስትጸልይ የምታስብ መኪና ስለመግዛት ስታመልክ አይን ላይ የሚመጣው ምን የሚያክል መኪና ሲሆን ምን ይባላል የብልጽግና ወንጌል ፕሮስፐሪቲ ጎስፔል ይባላል ያን ጊዜ ቆላሲስ ነው የሚሆነው እንግዲህ Christ is all sufficient እሱን ምን እንከተለው ለዛ አይደል እና መልእክቱ ትንቢቱ የሚመጣው እንትና ምናን ሁሉ ብር ይሆናል ጸሎቱን በዛ ላይ ነው መልእክቱን በዛ ላይ ነው እና እንደዛ ሲሆን ፕሮስፐሪቲ ጎስፔል ይባላል ወንጌል በምንም አይነት ሁኔታ ስለ ገንዘብ ስለማግኘት ቤት ስለ ምናምን አይደለም ወንጌል አሁንም ዞሮ ወንጌልም ከስጋ ከዳይዘር ስለተወለደው በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ